የባለፈው ቪዲዮ ላይ የሰው ጅብ ቪዲዮ ስራልን እያላችሁ ኮሜንት ላይ እየጻፋችሁልኝ ነበር። እኔም ዛሬ ፈልፍዬ ይዤላችሁ መጥቻለሁ። ታሪኩ ልንገራችሁ። በ1500 ዓመተ ምህረት ጀርመን ውስጥ በምትገኘው ቤድበርግ ተብላ የምትጠራ ትንሽ ከተማ ውስጥ የሚኖሩ ነዋሪዎች በአደገኛ ተኩላ ምክንያት በፍርሃት ይጨነቁ ነበር። ለወራት ተቦጫጭቆ የተጣሉ የሰውና የእንስሳቶች አካል ጫካው አካባቢ ይገኙ ነበር። ከተማውን አቋርጠው ለማለፍ የሚመጡም ሰዎች በምንጓዝበት ወቅት አስፈሪ ገጽታ ያለው ትልቅ ተኩላ አይኑ እንደ እሳት የሚያበራ በጫካው በኩል እያሳደደ ነበር። አመለጥን ሲሉ ይሰሙ ነበር። የቤድበርግ ነዋሪዎች የከብቶቻቸውና የህፃናቶች ሞት ሲጨምርባቸው አዳኞች ለማሰማራት ሞክረው ነበር። ነገር ግን የማንም ወጥመድ ሆነ ስለቶች ጎርተውት አውሬውን ሊያስቆሙት አልቻሉም ነበር። አዳኞቹ ተፈጥሯዊ ያልሆነ አውሬ እንደሆነ ስለገባቸው የሰዎችን ኃይልና መሳሪያዎችን ይዘው በወጥመድ ምክንያት ሊይዙት ቻሉ። ቶሎ ብለው ከበቡት። በዚህ መሃል ግን አንድ አስደንጋጭ ክስተት ተከሰተ። አውሬው ተሰወረ። አውሬው ቆመበት በነበረበት ቦታ ላይ ፒተር ስታምፕ የሚባል ገበሬ ተገኘ። ፒተር ራቅ ብሎ ከከተማው ተነጥሎ ነበር የሚኖረው። አዳኞቹ ወደ ከተማው ይዘውት ሄዱና አደባባይ ላይ እንዴት እንዲሉ እንደቻለ እንዲናገር በአሰቃቂ ሁኔታ ያሰቃዩት ጀመረ። ፒተርም እሱ እንደሆነ አውሬው አመነ። ከሰይጣን ጋር ስምምነት አድርጎ ምታታዊ ቀበቶ እንደሰጠውና እሱን ሲለብስ ረሃብተኛና ደም አልጠገባይ የሰው ጅብ እንደሚሆን ተናገረ። እስካሁንም ሞቶ የተገኙት ሰዎች የራሱን ልጅ ጨምሮ የገደላቸው እሱ እንደሆነ ተናገረ። እነዚህ ነገሮች ከተናገረ በኋላ ፒተር እንዲሞት ተፈረደበት። ጭንቅላቱን ቆርጠው ሰውነቱን በእሳት አቃጠሉት። ለሰዎች ማስተማሪያ እንዲሆን ደግሞ ብለው ጭንቅላቱን ወስደው ምሰሶ ላይ ከሞተ የተኩላ ጭንቅላት ጋር ደራርበው አስቀመጡት። እዚህ ጋር ግን የሁሉም ሰው ጥያቄ ቀበቶስ የታለ ነው። አዳኞቹ ቀበቶን ለመፈለግ ሞክረው ነበር። ቤቱ ድረስ ሄደው ለመፈተሽ ሞክረው ነበር። ነገር ግን ምንም አይነት ቀበቶ ሊያገኙ አልቻሉም ነበር። እዛ ጊዜ የነበሩ የታሪክ መዝጋቢዎች እዚህ ጋር እንደምታዩት መልኩን እንደዚህ አይነት አድርገው ገልጸውታል። አሁን ደግሞ እውነት ነው ወይስ አይደለም ወደሚለው ነገር እንምጣ። ኢሮፓያኖች በዛ ጊዜ ሃይማኖተኛ ስለነበሩ የሰው ጅቦችና ጠንቋዮች ሰውን ለመግደል ከሰይጣን ተልኮ ይመጣሉ ብለው ያስቡ ነበር። በዛም ምክንያት ባልታወቀ ሁኔታ ሰው ሞቶ ሲገኝ ጠንቋዮች ወይም የሰው ጅቦች ናቸው የገደሏቸው ብለው ማሰብ ይቀላቸዋል። አሁንም ታሪክ አዋቂዎች የሚከራከሩበት ነገር ነው። ግማሹ ለምን ፒተር አመነ፣ ለምንስ ከጅብ ወደ ሰው ተቀየረ የሚል ሀሳብ ያቀርባሉ። ግማሹ ደግሞ ከአፍ መረጃና ከተጻፉ መረጃዎች ውጪ ለየት ያለ መረጃ የለም ብሎ ያስባሉ። እኔን ከጠየቃችሁኝ 50-50 ነው ብዬ ነው ማስበው። እናንተ ምን ታስባላችሁ? እስቲ ኮሜንት ላይ ንገሩኝ።